በዚህ ቪዲዮ ላይ በ5 ዓመት የዩቲዩብ ቆይታዬ ከተማርኳቸውና እናንተም ደግሞ ብታውቋቸው በእጅጉ ይጠቅማቸዋል ብዬ ያሰብኳቸውን 3 ያልተጻፉ የዩቲዩብ ህጎችን ላካፍላችሁ። እነዚህ ሐሳቦች ምናልባት ሌላ ቦታ ላይ ሼር ሲደረጉ አላያችሁም ይሆናል። ነገር ግን ዩቲዩብ ላይ ኮንተንት ክሪኤተር ለመሆን ከማሰባችሁ በፊት እነዚህን ነገሮች በደንብ ማወቅ አለባችሁ ብዬ አምናለሁ። አንደኛ፣ አዲስ ጂሜል አካውንት አትጠቀሙ። የዩቲዩብ አካውንታችሁ ከመክፈታችሁ በፊት ኢሜይላችሁ ዋች ሂስትሪ ሊኖረው ይገባል። ዋች ሂስትሪ ማለት በዛ ኢሜይል አካውንት ተጠቅማችሁ ዩቲዩብ ላይ የሌላ ሰዎችን ኮንተንት ማየት፣ ላይክ ማድረግ፣ ሰብስክራይብ ማድረግ ማለት ነው። ምንም አይነት ዋች ሂስትሪ የሌለው አዲስ ጂሜል አካውንታችሁ ላይ የዩቲዩብ አካውንት ክሬት ብታረጉ ዩቲዩብ አካውንታችሁን እንደ ቡት ወይም ደግሞ ስካም ያየውና ሻዶው ባን ውስጥ ይከተዋል። ከዛም አልፎ ደግሞ አካውንታችሁን ተርሚኔት እስከማድረግ ሊደርስ ይችላል። እዚህ ላይ እናንተ ከምትሰሩት ኮንተንት ጋር ተመሳሳይነት ያላቸውን የሌላ ሰዎችን ኮንተንት የምታዩ ከሆነ ሰብስክራይብ፣ ላይክ፣ ሼር የምታደርጉ ከሆነ ዩቲዩብ ዋች ሂስትሪያችሁን በማየት እናንተ እንደዚህ አይነት ተመሳሳይ ቪዲዮዎችን አፕሎድ በምታደርጉበት ሰዓት ላይ ለሌሎች ሰዎች ሪኮመንድ እንዲያደርግላችሁ ያግዛችኋል ማለት ነው። ስለዚህ ዛሬውን የጂሜል አካውንት ከፍታችሁ የዩቲዩብ ቻናል ክሬት አድርጋችሁ ቪዲዮ አፕሎድ ማድረግ የለባችሁ። መጀመሪያ ዋች ሂስትሪያችሁን መገንባት ይኖርባችኋል ማለት ነው። የዩቲዩብ አካውንታችንን ክሬት ካደረግን በኋላ ደግሞ ሁሉም የቬሪፊኬሽን ስቴፖችን ማሟላት አለብን። ይህንንም ዩቲዩብ ላይ ያሉትን ሁሉም የኤሊጂብል ፊቸሮች እንድንጠቀም ያግዘናል። ሁለተኛ፣ የዩቲዩብ አካውንታችንን ክሬት ካደረግን በኋላ ለሰዎች ማጋራት የለብንም። የዩቲዩብ አካውንት ከፍተን ከዛ በኋላ ለጓደኞቻችን፣ ለቤተሰቦቻችን የዩቲዩብ አካውንት ከፍቻለሁና ሰብስክራይብ አድርጉልኝ እያልን እናረጋቸው ከሆነ እነዛ ሰዎች ለኛ ካላቸው ቀረቤታ የተነሳ ገብተው ሰብስክራይብ ያደርጉልን ይችላሉ። ነገር ግን እኛ በምንሰራው ኮንተንት ላይ ኢንተረስት ከሌላቸው ልክ ቪዲዮውን ይከፍቱና የመጀመሪያው 30 ሰከንድ ወይም ደግሞ 1 ደቂቃ ካዩ በኋላ ሰብስክራይብ አድርገው ወይም ደግሞ ላይክም ጨምረው ሊወጡ ይችላሉ፣ ሙሉ ቪዲዮውን ሳያዩ ማለት ነው። ይህ ደግሞ ሎው የሆነ የኦዲየንስ ሪቴንሽን ያስከትላል። ያ ደግሞ ሎው የቪው ዱሬሽንን ያመጣል። ሰዎች እኛ ኮንተንት ላይ ከገቡ በኋላ 30 ሰከንድ ብቻ አይተው የሚወጡ ከሆነ ዩቲዩብ የኛን ኮንተንት በቂ የሆነ ቫልዩ የለውም ብሎ ያስባል ማለት ነው። ስለዚህ የኛን ቪዲዮ ለሌሎች ሰዎች ሪኮመንድ አያደርገውም። በተጨማሪም እኛ ለሰዎች በተለያዩ የሶሻል ሚዲያ ፕላትፎርሞች የቪዲዮአችንን ሊንክ ሼር በመናረግበት ጊዜ ሰዎች ያንን ሊንክ ተከትለው ወደ ዩቲዩብ በመምጣት ቪዲዮአችንን ያያሉ። ያንን ደግሞ የትራፊክ ሶርሳችንን ኤክስተርናል ያደርገዋል። ስለዚህ ዩቲዩብ እኛ የራሳችን የሆነ ኦዲየንስ እንዳለን ያስብና ቪዲዮአችን ለሌሎች ሰዎች ሪኮመንድ አያደርገውም ማለት ነው። ዩቲዩብ ላይ ሰክሰስፉል ለመሆን ደግሞ ምን ጊዜ የትራፊክ ሶርሳችን መምጣት ያለበት ከዩቲዩብ ሪኮመንዴሽን ላይ ነው። ስለዚህ የኛን ኮንተንት ላይ ኢንተረስት የሌላቸውን ሰዎች ጋር ሼር እያደረግን የዩቲዩብ አልጎሪዝምን ከማዋዛገብ ይልቅ ዩቲዩብ በራሱ ለኛም የሚሆነውን ኦዲየንስ እንዲያመጣልን መጠበቅ ይኖርብናል። ሶስተኛ፣ ዩቲዩብ ላይ ኮንተንት ክሬት ማድረግ ስንጀምር ትኩረታችን ሙሉ በሙሉ በምንሰራው ኮንተንት ላይ ማድረግ አለብን። ቪዲዮ አፕሎድ ማድረግ ከጀመርን በኋላ በየጊዜው ዩቲዩብ ስቱዲዮ ላይ እየሄድን ነምበር ኦፍ ሰብስክራይበር፣ ዋች አወር ቼክ የምናረግ ከሆነ ምናልባት እንደ ጀማሪ ያለው ፕሮግረስ ተስፋ ሊያስቆርጠን ይችላል። ስለዚህ መጀመሪያ ላይ ፎከስ ማድረግ ያለብን ኮንተንታችን ከጊዜ ወደ ጊዜ እንዴት እያሻሻልን ኢምፕሩቭ እያደረግን እንደምንሄድ ላይ ነው መሆን ያለበት። ኮንተንት ክሬት ማድረግ ከጊዜ ወደ ጊዜ እየተማርን እያሻሻልን የምንሄደው ነገር ነው። የትኛው ቪዲዮአችን መቼ አፕሎድ ያደረግነው ቀድሞ ቫይራል እንደሚወጣ የምናውቀው ነገር የለም። ስለዚህ በተቻለን መጠን እያንዳንዱ ቪዲዮ ላይ ያለን አቅም በሙሉ ተጠቅመን ካለፈው የተሻለ ኮንተንት ይዘን ለመምጣት መጣር ይኖርብናል። ለዚህም ደግሞ እንዲረዳን የምንሰራው ኮንተንት የምንወደው ጊዜያችንን ስናሳልፍ ኢንጆይ የምናደርገው ላይ የተመሰረተ ቢሆን የተሻለ ነው። ዩቲዩብ ላይ የምንሰራው ኮንተንት እንደ ስራ አይተን የምንሰራው ከሆነ በተለይ መጀመሪያ አካባቢ ላይ ያለው ፕሮግረስ ሊያሰላቸን፣ ተስፋ ሊያስቆርጠን ይችላል። የምንወደው ጊዜያችንን ስናሳልፍ ኢንጆይ የምናደርገው አይነት ኮንተንት ከሆነ ግን የሚገባውን ሪዛልት እስኪመጣ ድረስ ሳንሰላች ለአመታት ኢንጆይ እያደረግን ልንሰራው እንችላለን ማለት ነው። አሁን ላይ ዩቲዩብ ላይ ኮንተንት ክሬተር ለመሆን ከመቼውም ጊዜ በላይ የቀለለ ሆኗል። በቀላሉ ስልካችሁን ብቻ በመጠቀም የዩቲዩብ ኮንተንት ክሬተር መሆን ትችላላችሁ።
ካሜራ ፊት ቀርባችሁ የማውራት ፍላጎት ከሌላችሁ ደግሞ ልክ እንደዚህ ቻናል ፍሪ ኤአይ ቱሎችን ብቻ በመጠቀም ፌስለስ ኮንተንት ክሪኤተር መሆን ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። በዚህ ቻናል ላይ ስለ ዩቲዩብ ሞኔታይዜሽን፣ ዩቲዩብ አውቶሜሽን፣ ዩቲዩብ ላይ ሰክሰስፉል ለመሆን ማድረግ ስላለብን የተለያዩ ስትራቴጂዎች፣ ስለ ፌስለስ ኮንተንት ክሪኤሽን እንዲሁም ኮንተንታችንን ክሬት ለማድረግ የምንጠቀማቸውን የተለያዩ ኤአይ ቱሎችን እናያለን። ቪዲዮውን ከወደዳችሁት ላይክ አድርጉት። ሐሳብ ወይም ደግሞ ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በሚቀጥለው ቪዲዮ እንገናኝ።